ሰላም ሰላም ቤተሰቦች እንዴት ናችሁ? ይሄ ከዩቲዩብ ነው። የተረጋገጡ ኦንላይን ስራዎችንና ኢንፎችን የምታገኙበት። እንደተለመደው ዛሬ ደግሞ ገራሚ ፕላትፎርም በሆነው በጂሚ አፕ ወይንም በኤክስኤምአይ አፕ መተናል። እንግዲህ ስለ ጂሚ የምናየው የሚሆነው ስለ አፕዴቱ ነው። አንደኛ በደንብ አፕዴት አድርገውታል፣ አስተካክለውታል ማለት ነው እና አፕዴቱ ላይ ምን ተጨመረ የሚለው እናያለን። ሁለተኛ ደግሞ በአዲሱ አፕዴት እንዴት አድርገን እንክፈት ፕላትፎርሙን የሚለውን ነው። ሶስተኛ ደግሞ የፊት አሻራ እንዴት አድርገን እንስጥ የሚለውን እናያለን። ብዙዎች ይሄ እያስቸገረን የምትሉኝ ያላችሁ አብረን የምናይ ይሆናል። አራተኛ ደግሞ ውስጥ ያሉ ሴቲንጎችን የምናይ ይሆናል። እንግዲህ ቪዲዮ ረዥም ሊል ይችላል፣ ግን ምንም ማድረግ አልችልም። ምክንያቱም ወሳኝ ወሳኝ የሆኑና እናንተ ስጠይቁ የነበሩትን ጉዳዮች ነው ይዤላችሁ የመጣሁት ማለት ነው። ላይክ፣ ሸር፣ ሰብስክራይብ እያደረግን ወደ ቪዲዮ እንሂድ። እንግዲህ ስለ አፕዴቱ ስናይ አፕዴቱ ገራሚ ሆኗል። በጣም ወሳኝ ወሳኝ ነገሮች ተጨምረዋል። ቻርጅ የሚደረገውም ቀርቷል። አንድ ሰው ወደ አፑ ሲገባ ቻርጅ ማድረግ ወይንም ከኮይን ሴረር ኮይን መግዛት ግዴታ ነበረ። አሁን ግን ወይንም እንደዛ ሳያደርግ ኮይን ሳይገዛ ታስክ መስራት አይችልም ነበር ፊት። አሁን ግን እሱ ቀርቷል። ቻርጅ ሳያደርግ አንድ ሰው ገብቶ ብር ሳይወጣ መስራት የሚችለው ፕላትፎርም ሆኗል ማለት ነው። ሁለተኛ ስቲል ኒድ እያስቸገረ ነበር። እሱንም በደንብ አሻሽለውታል። ያው የሚቀረው ነገር ቢኖርም ማለት ነው። ሶስተኛ ዴይሊ ታስክ ጨምሯል። ዴይሊ ታስክ የሚሰጠው በቀን ተጨምሯል ማለት ነው። የተለያዩ ነገሮች በቃ ወሳኝ ወሳኝ የሆኑ ነገሮች ተቀይረዋል። እነዚህ ግን ወሳኝ ወሳኝ ስለሆኑ ጠቅሼላችኋለሁ። ከዚህም በላይ ይስተካከላል እያሉ ነው ማለት ነው። እንግዲህ ስለዚህ ያልጀመራችሁ ጀምሩ፣ ትጠቀማላችሁ። የጀመራችሁ ደግሞ ጠንክሮ አዳዲሶችን መጀመር የምትፈልጉ አናግሩኝ፣ አብረን እንስራ። በነገራችን ላይ ቪፕላይ እና ጂሚ እነዚህ አፕ ላይ ሳምንታዊ ደመወዝተኛ ነው የሆንኩት። በየሳምንቱ እያወጣሁ ነው። እዚህ ጋር ማየት ትችላላችሁ ያለፈውን ሳምንት፣ እዚህ ጋር ደግሞ የዛሬውን ሳምንት ማየት ትችላላችሁ፣ ቀኑንም ማየት ትችላላችሁ። እና ለማካበድ ሳይሆን በጣም ገራሚ ገራሚ ብር ነው የሚሰራባቸው። አብረን እንስራ፣ ያዋጣል ለማለት ነው። እና አሁን በአዲሱ አፕዴት እንዴት አድርገን አፑን ከፍተን እንስራ በሚለው እንሄዳለን። የአፑን ሊንክ ወይም የአፕሊኬሽኑን ሊንክ አፑን ለማውረድ ከፕሌይ ስቶር ማለት ነው። ሊንክ ኮሜንት ቦታ ላይ ያስቀምጥላችኋለሁ ወይንም አናግሩኝ፣ እኔ እሰጣችኋለሁ ማለት ነው እና እልክላችኋለሁ። ከአፑን ወይም ከፕሌይ ስቶር ጂሚ ላይቭ ብላችሁ ካወረዳችሁ በኋላ ምን ታደርጋላችሁ መሰላችሁ? ጂሚ ላይቭ ብላችሁ ከፕሌይ ስቶር ካወረዳችሁ በኋላ ትከፍቱታላችሁ። ስትከፍቱት ልክ እንደዚህ ያመጣላችኋል ማለት ነው። እሺ እና ስትከፍቱ ወደዚህ ያመጣችኋል። ቅድም ኔትወርክ ነበረ። ከዛ ወደዚህ ያመጣችኋል ቀጥታ ወደ ፕላትፎርሙ ፔጅ ማለት ነው፣ ሆም ፔጅ። ከዛ እናንተ ምን ታደርጋላችሁ? እንደዚህ ሲያመጣችሁ እዚህ ጋር ታች ጥግ ሚ የምትለውን ትነኳታላችሁ። እዚህ ጋር ማለት ነው ያከበብኩላችሁ። እሷን ስትነኩ እንደዚህ ሎጊን ጎቱ ሎጊን የሚለውን ይሄን ትነኩታላችሁ። ስትነኩ ሎጊን ዊዝ ጎግል የሚለውን እዚህ ጋር ትነካላችሁ። ሎጊን ዊዝ ጎግል የሚለውን ከነካችሁ በኋላ እዚህ ጋር ጎግል አካውንቶቻችሁን ያስመርጣችኋል። እናንተ በፈለጋችሁት ጎግል አካውንት ትመርጣላችሁ ማለት ነው እና ትነኩታላችሁ። የፈለጋችሁትን ጎግል አካውንት መርጣችሁ ስትነኩት እንደዚህ አድርጎ ያመጣላችኋል። ከዛ እናንተ እዚህ ጋር አግሪ ኤንድ ሸር የሚለውን ትነካላችሁ። ከዛ ስትነኩ ቀጥታ እንደዚህ ነው የሚያመጣላችሁ። እንደዚህ ሲያመጣላችሁ ምን ታደርጋላችሁ? እዚህ ጋር ስማችሁን ታስገባላችሁ፣ የእናንተን ስም ማለት ነው። እዚህ ጋር ደግሞ ከፕሮፋይላችሁ ገብታችሁ ፕሮፋይል ፔጅ መቀየር ነው። እዚህ ጋር ደግሞ ወንድ ከሆናችሁ ሜል፣ ሴት ከሆናችሁ ደግሞ እዚህ ጋር ፌሜል የሚለውን መንካት ነው። እዚህ ጋር ደግሞ ፕሊስ ኢንተር ዘ ኢንቪቴሽን ኮድ የሚለው ጋር ኢንቪቴሽን ኢንቫይት ያደረጋችሁን ሰው ኮድ ማስገባት ማለት ነው፣ የኔን ኮድ ማለት ነው። ወይንም ሌላ ኢንቫይት ያደረጋችሁን ሰው ኮድ ማስገባት ነው ማለት ነው። እዚህ ጋር ብታስገቡም ባታስገቡም ችግር የለውም፣ ግዴታ አይደለም ማለት ነው። ከዛ ይህን ከጨረሳችሁ እነዚህን አሟልታችሁ ከጨረሳችሁ በኋላ እዚህ ጋር ሪጂስተር የሚለውን እታች ጥግ ያለውን ትነኩታላችሁ። ከዛ ስትነኩት እንደዚህ ያስገባችኋል ማለት ነው፣ ይከፍትላችኋል ማለት ነው። እና እንደዚህ ነው። ከዛ እዚህ ጋር መጀመሪያ ላይ ቦነስ አለውና $6 ወይንም $5 ወይንም እዚህ ጋር $4 ወይንም $3 ይሰጣችሁና ኢንቫይት እያደረጋችሁ ሰው $10 ሙሉና አውጡ ብሎ መጀመሪያ ላይ እንደዚህ ስፒን እንዲታደርጉ ያዛችኋል ማለት ነው።
ስፒን ማድረግ ትችላላችሁ እናንተ። ስፒን እንበለው እስቲ እና እንየው። እሺ አሁን $6 ሰጥቶኛል። ከላይም ብዬ $10 ኢንቫይት እያደረግኩ ሰው ማውጣት እችላለሁ ማለት ነው። እና አሁን እኔ ቀጣይ ላሳያችሁ የፈለኩት ይሄን አፑን ከከፈታችሁ በኋላ የፊት አሻራ የሚባለውን ነገር እንዴት አድርገን እንስጥ ወይንም እያላችሁ የነበረ የፊት አሻራ አፕዴቱ ጋር ስለሆነ አዲሱ አፕዴት ጋር አሁን ስለሆነ የተጨመረው ሊያስቸግር ይችላል ማለት ነው። በደንብ እስከሚስተካከል እስከዛ እኔ አሳያችኋለሁ እንዴት አድርጋችሁ እንደምትሰጡ ማለት ነው። አንደኛ ቀጥታ ከሞከራችሁ እምቢ እያለ ካስቸገራችሁ ቀጥታ ሞከራችሁ ማለት ነው። በቀን ቢያንስ ከ4 በላይ አትሞክሩት። ሰዓት ሲቀይር ደግሞ ትሞክሩታላችሁ ማለት ነው። እና ሁለተኛ ደግሞ ቪፒኤን ተጠቀሙ። ቪፒኤን አብሮና እምቢ ሲላችሁ ፌስ ቨሪፊኬሽን ማለት ነው ተጠቀሙ። ለምሳሌ ዋን የምትል 3 ብላችሁ ሰርች አድርጋችሁ ከፕሌይ ስቶር አውርዳችሁ ያችን ቪፒኤን አብርታችሁ መጠቀም ትችላላችሁ። እና ከዛ ደግሞ ጥርት ያለ ቦታ ፊታችሁ የሚታይበት በደንብ እዚያ ቦታ መሆን ነው። እነዚህን ታስተካከላችሁ ይቀበላችኋል ማለት ነው። እና የፊት አሻራ ለምሳሌ እዚህ ጋር አሁን ስትሪመር ሴንተር ጋር ወይም ታስክ ቦታ ስገቡ ይጠይቃቸዋል። እንደዚህ ልክ እንደዚህ ማለት ነው። እና የመጀመሪያው እዚህ ጋር ፌስ ቨሪፊኬሽን እንዲያልኳችሁ አድርጋችሁ ትሰጣላችሁ ማለት ነው። እኔ ሌላ አካውንት አለኝ የምሰራበት፣ ይሄን እናንተን ለማሳየት ብዬ የከፈኩት አካውንት ስለሆነ ሁለተኛ ፌስ ቨሪፊኬሽን መስጠት ስለማልችል ነው። ከዛ እዚህ ጋር ደግሞ ፓስዋርድ ማስገባት ነው የማያረሱትን 6 ዲጂት ያለው ፓስዋርድ ታስገባላችሁ። ከዛ እዚህ ጋር መጫን ነው፣ ቀጥታ ይመዘግባችኋል ማለት ነው። እና የተለያዩ ነገሮች ሴቲንጎች ይከፍቱላችኋል፣ መስራት ትችላላችሁ ማለት ነው። እና ይሄን ይመስላል አጠቃላይ ማለት ነው አከፋፈቱና። አሁን በእኔ በትክክለኛው አካውንት ገብቼ የተለያዩ ሴቲንጎችን ላሳያችሁ ማለት ነው። እሺ እና አሁን በዚህኛው በትክክለኛው አካውንት ገብቻለሁ፣ የተለያዩ ሴቲንጎችን ላሳያችሁ ማለት ነው። በመጀመሪያ እናንተ ከከፈታችሁ በኋላ በእኔ ሊንክ ከሆነ የገባችሁት ኤጀንትም ሆስትም በዛ ሆናችሁ ስለሆነ የምትገቡት አይጠይቃችሁም። ቀጥታ መስራት ትችላላችሁ እኔን ኮንታክት አድርጋችሁ ማለት ነው። እና በሌላ ሰው ደግሞ አፑን ራሳችሁ ከሆነ አውረዳችሁ የገባችሁት መጀመሪያ ስትሪመር ወይንም ቢዲ መሆን አለባችሁ፣ ኤጀንት ወይንም ሆስት ማለት ነው። እና ኤጀንት ወይም ሆስት ለመሆን ደግሞ እኔን አናግሩኝ። በዚህ ደግሞ አይዲ ይኸው እዚህ ጋር አለላችሁ፣ ቪዲዮ ላይ ያለላችሁ፣ እዚህ ጋርም አለላችሁ፣ ትልኩልኝ ያላችሁ በውስጥ ማለት ነው። ኤጀንት ወይም ሆስት አደርጋችኋለሁ ማለት ነው። እንደዚያ ሳትሆኑ ኤጀንት ወይም ሆስት ሳትሆኑ መስራት አትችሉም እዚህ ፕላትፎርም ላይ ማለት ነው። እና እንደዚያ ከሆናችሁ በኋላ ልክ እንደዚህ ይሆናል ማለት ነው። ሴቲንጎች ሁላ እንደዚህ ይሆኑላችኋል። ከዛ እንደዚህ ሲሆኑላችሁ መጀመሪያ ላይ እዚህ ጋር ዋሌት የሚለው ጋር የሚሰጣችሁን ታስክ የምታገኙበት ቦታ ነው ማለት ነው። እዚህ ጋር ገብታችሁ ማየት ትችላላችሁ። እዚህ ጋር ሜቲስት ይሄ ቀጥታ ዊዝድሮ የምናደርገው ነው። እዚህ ጋር ይሄ ዊዝድሮ የሚላለ ምን እንደምታዩት ነው። እዚህ ጋር ደግሞ ኤክስቼንጅ ስናደርግ የምናገኘው ማለት ነው። እና ወይም ሪቻርጅ አድርገን የምናገኘው ማለት ነው። ዳይመንድ ማለት ነው። እዚህ ጋር ሌቭል ደግሞ አለ። ሌቭል እዚህ ጋር ማየት ትችላላችሁ ማለት ነው። እዚህ ጋር ደግሞ ነክታችሁ የተለያዩ ስቲንጎችን መቀየር ትችላላችሁ። እዚህ ጋር ያከበኩላችሁ ነክታችሁ ይሄው እዚህ ጋር ነክታችሁ መቀየር ትችላላችሁ። ኢዲት ብላችሁ ይችን ኢዲት ያከበብኩላችሁ ትነኩና እዚህ ጋር ፕሮፋይል ከመቀየር ከፈለጋችሁ፣ እዚህ ጋር ስም መቀየር ከፈለጋችሁ፣ እዚህ ጋር ጾታ፣ ቀን፣ ዜግነት፣ ኢትዮጵያዊ ናሽናሊቲ፣ ኢትዮጵያ በቃ ያላችሁበትን ሀገር ማድረግ ትችላላችሁ። እዚህ ጋር ደግሞ የፈለጋችሁትን ፒን ወይንም እዚህ ጋር ማስቀመጥ ትችላላችሁ ማለት ነው። እና ኢንፎ ማለት ነው። ሴቭ አድርጋችሁ መውጣት ነው። ከዛ እዚህ ጋር ደግሞ ማይ ኤጀንሲ የሚል አለ። ሆስት ከሆናችሁ ደግሞ ስትሪመር ሴንተር ነው የሚሄድባችሁ። ኤጀንት ከሆናችሁ እዚህ ጋር ማይ ኤጀንሲ የሚለው ጋር ገብተን እዚህ ጋር ኤጀንት የሆናችሁ አሁን ቢዲ ኤጀንት ቢዲ ይባላል፣ ስትሪመር ሆስት ይባላል እንደሌላው ፕላትፎርም ማለት ነው። እና ኤጀንት አሁን እዚህ ጋር ቢዲ ወይንም ኤጀንት ሆስት ቢዲ ወይንም ኤጀንት ኢንቫይት ለማድረግ ስትፈልጉ እዚህ ጋር ኢንቫይት የሚለውን ትነካላችሁ። ኢንቫይት የሚለውን ነክታችሁ እዚህ ጋር የንዛን ኢንቫይት የምታደርጉትን ወይም ቢዲ ወይም ሆስት ኤጀንት የምታደርጉትን ሰው አይዲውን እዚህ ጋር ታመጡና ሰርች አድርጋችሁ ኢንቫይት የሚል ይመጣላችኋል።
ቀጥታ ትልኩለታላችሁ ማለት ነው። እና እዚህ ጋር ደግሞ እነዚህ ጋር የምታዩቸው ኮሚሽን ነው። ኮሚሽን የሚጀምረው ከዲ ነው። እኔ አሁን ግን ሲ ነኝ። አንድ ሌቭል አፕ አድርጌያለሁ ማለት ነው። እና እዚህ ጋር ደግሞ ቢዲ የሚባል አለ። ቢዲ ሳላሪ እዚህ ጋር በደንብ ይሰጣል። ልጅ ወይም የልጅ ልጆች ካሏችሁ በደንብ ያስባል። $10 $25 እያለ እየቀጠለ ይሰጣችኋል ማለት ነው። እዚህ ጋር እኔ ኤጀንት ስለሆንኩኝ እዚህ ጋር ደግሞ በዚህ ሳምንት ያገኘሁትን ኮሚሽን ኤክስቼንጅ ያደረኩትን ማየት እችላለሁ እስከ ልጅ ልጆች ማለት ነው። እና ይሄን ይመስላል። ዴሞ ስትሪመር ማለት ሆስት ማለት ነው። ይሄንንም ኢንቫይት ማድረግ ትችላላችሁ። ቀጥታ ደግሞ ካፕ ውጭ ሆኖ ሰውን ኢንቫይት ማድረግ ሲፈልጉ ኤጀንት ሆኖ በዛው እንዲገባላችሁ። ይሄ ማለት አንድ ሰው አልጀመረም፣ ግን አፑንም አውርዶ ገብቶ በእናንተም ስር ኤጀንትም እንዲሆን በዛው ከፈለጋችሁ እዚህ ጋር ቢዲ የሚለው ላይ ኢንቫይት የሚለውን ይሄን ነክታችሁ ይሄን ሸር የሚለውን ነክታችሁ ኮፒ ሊንክ አድርጋችሁ መላክ ትችላላችሁ በፈለጋችሁት ሶሻል ሚዲያ ማለት ነው። እና ደግሞ ታስክ አሰራር ላይ ስንመጣ እዚህ ጋር አይደለም ታስክ የምንሰራው እዚህ ጋር ነው። ስትሪመር ሴንተር የሚለው ጋር አለ አይደል? እዚህ ጋር ይሄን እንነካዋለን። ስንነካው እዚህ ጋር አንቸር ሳላሪ የሚል አለ ላይ ጥግ እንነካዋለን። ከዛ እዚህ ጋር የተለያዩ ቤስ ሳላሪ እና ኤክስትራ ሳላሪዎችን ያመጣላችኋል። እኔ ስለቆየሁኝ በስቲኒ ስለሆነ ከፍና ዝቅ የማድርገው ይሄን ይመስላል ያለኝ ማለት ነው። እና እናንተ ጋር 7000 አካባቢ ነው የምትወስዱት ያመጣላችኋል እየተቀመጣችሁ። እዚህ ጋር ጎጎ የሚለው ሪሲቭ ስልላችሁ እነዚህ መቀበል ነው እየተቀመጣችሁ ለ2 ሰዓት ተቀምጣችሁ ማለት ነው። እና ያለው ነገር ይሄንን ይመስላል። ይሄ ዘናጭ ፕላትፎርም ነው ማለት ነው። ይሄ ቪዲዮ ረጀም ሊልባችሁ ይችላል እና ላይገባችሁ ይችላል። የፈለጋችሁትን ጥያቄ በኮሜንት ወይንም በውስጥ አናግሩኝ መልስላችኋለሁ ማለት ነው። ለዛሬው ይዤላችሁ የመጣሁት እንግዲህ ቪዲዮ ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን ሙሉን ተመልከቱት ማለት ነው። ስለተመለከታችሁ ደግሞ አመሰግናለሁ። ባይ ባይ።